የአሜሪካን ሀገር ዜግነት ያላቸው ወላጆች በውጪ የሚወልዷቸው ልጆች ወይም ደግሞ አገር ቤትም ሊሆን ይችላል ከአሜሪካን ሀገር ውጪ የሚወልዷቸው ልጆች እንዴት ነው ዜጋ የሚያደርጉት? ለዛሬ ማጋራችሁ አርዕስት ይህን ይመስላል። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አንድ አሜሪካዊ ከሆነ በኋላ በበርዝም ሆነ ወይም ደግሞ ናቹራላይዝድ ካረገ በኋላ የሚወልዳቸው ልጆች ኦቶማቲካሊ ሲቲዝን ነው የሚሆኑት። ኦቶማቲካሊ ማለት ነው። ውጭ ሀገርም ቢሆን የተወለዱት እዚህ ሀገር የተወለዱት ኦቶማቲካሊ ነው። ውጭ ሀገር የተወለዱት ግን ያው አንዳንድ ስቴፖች አሉ እንጂ እነሱም ቢሆን አውቶማቲካሊ ነው ሲቲዝን የሚሆኑት አገር ቤት የተወለዱት ልጆች ማለት ነው። የሚያስፈልጉ ሁለት ነገሮች አሉ። መቼ ነው ሲቲዝን የምናደርጋቸው? ምን ማሟላት አለብን? ከስንት ዓመታቸው ድረስ ነው የሚለው ነገር አሁን አንዳንድ ነገሮች ሼር አደርጋችኋለሁ። የመጀመሪያው ነገር ሲቲዝን የሚሆኑት ኢሚዲየትሊ ልክ በተወለዱ ቀን ነው። ስሎንጋስ አንድ ፓረንት ሲቲዝን ከሆነ ልጆቹ ከተወለዱበት ቀን ጀምሮ ሲቲዝን ይሆናሉ። ግን ሲቲዝን የሆኑበትን ነገር ፕሩቭ ማድረግ አለባቸው። ነው ምንድነው ያ ፕሩቭ የሚያደርጉት? አንደኛ ወላጅየው ወይም ደግሞ የዩኤስ ሲቲዝን ፓረንት ወላጁ አሜሪካን ሀገር ለ5 ዓመት መኖር አለበት። 5 years residency የሚባል ነገር ማለት ነው። 5 ዓመት አሜሪካን ሀገር መኖሩን የሚያስረዳበት ብዙ ነገሮች አሉ። አሁን ለምሳሌ ስራዬን እዚህ ሀገር ነው የምሰራው፣ ቤት አለኝ ወይም ደግሞ አፓርትመንት ተከራይቼ ነው የምኖረው፣ ታክስ ከፍላለሁ። እነዚህ ነገሮች ያሳይና 5 ዓመት አሜሪካን ሀገር ኖር ያለው፣ ስለዚህ ለዛ ነገር ኳሊፋይ አደርጋለሁ፣ ልጄን ሲቲዝን ለማድረግ ኳሊፋይ አደርጋለሁ። የመጀመሪያው እሱ ነው። ሁለተኛው ደግሞ የህፃኑ በርዝ ሰርቲፊኬት ነው። በርዝ ሰርቲፊኬቱ ኦፊሻል መሆን አለበት። የአባትም የእናትም ስም መጻፍ አለበት። እነዚህ ሁለቱ ኢምፖርታንት ነገሮች ናቸው። የ5 ዓመት ፊዚካል ሬዚደንሲ ለወላጅየው፣ ህፃኑ ደግሞ በርዝ ሰርቲፊኬት። እነዛ ነገሮች ካሉ ህፃኑ አሜሪካዊ መሆኛውን ፕሩፍ የሚያገኘው ፓስፖርቱን ሁሉ ሊያገኝ ይችላል እዛው አገር ማለት ነው። አሁን ኢትዮጵያ ውስጥ የተወለደ ልጅ ከሆነ እዛው ሆኖ የዩኤስ ፓስፖርት ሊሰጠው ይችላል። የሚያደርገው ነገር ግን አለ። ወላጅየው ምንድነው የሚያደርገው? ኮንሱላር ሪፖርት በርዝ አብሮድ የሚባል አለ። CRBA የሚባል ፎርም አለ። ያ ፎርም ይሞላል። ተያይዘው የሚሄዱ ማስረጃዎች ሁሉ ተያይዘው ይሄዳሉ። ከዛ በኋላ ለዩኤስ ኤምባሲ ባለበት ህፃኑ ባለበት የዩኤስ ኤምባሲ ያ ነገር ሰብሚትድ ይሆናል። ኤምባሲው ያንን ሁሉ ነገር ቼክ ካረገ በኋላ በርዝ ሰርቲፊኬቱ ላይ የእናቱም ስም መኖር አለበት። በርዝ ሰርቲፊኬቱን አይቶ የህፃኑን ወላጅየው ደግሞ አሜሪካን ሀገር 5 ዓመት ሚኒመም 5 ዓመት መኖሩ ከተረጋገጠ በኋላ ለህፃኑ ፓስፖርቱን ነው የሚሰጡት። ምናልባት አንዳንድ ጊዜ የዲኤንኤ ማስረጃ እንፈልጋለን ሊሉ ይችላሉ የሚጠራጠሩት ከሆነ። ግን ያን ነገር ፕሩፍ ካደረጉ በኋላ ህፃኑ ባለበት ቦታ ኢትዮጵያም ከሆነ ኢትዮጵያ ወይም ደግሞ ሌላ ሀገር የዩኤስ ፓስፖርትን ያገኛል ማለት ነው። ስለዚህ ኦቶማቲካሊ ሲቲዝን ነው፣ ፕሩፉንም ያገኛል ማለት ነው። ትንሽ ለየት ይላል። ህፃኑ ከተወለደ በኋላ ወላጅየው አሜሪካን ሀገር ሲቲዝን ከሆነ አካሄዱ ትንሽ ለየት ይላል። ይሄ CRBA የሚባለው ፎርም ግን አይሞላም። ወይም ደግሞ ህፃኑ እዛው ባለበት ሀገር ፓስፖርቱን ላያገኝ ይችላል። አንዳንድ የሚከተላቸው መንገዶች አሉ። እሱም በሌላ ጊዜ ሼር ላደርጋችሁ እሞክራለሁ። ለዛሬ ግን ማንኛውም ዩኤስ ሲቲዝን ውጭ ሀገር የሚወልዳቸው ልጆች በሙሉ ኢሚዲየትሊ ሲቲዝን ይሆናሉ። የሚያስፈልገው የ5 ዓመት ፊዚካል ሬዚደንስ ነው ለፓረንቱ፣ ለልጁ ደግሞ በርዝ ሰርቲፊኬት። ከዛ በኋላ የCRBA የሚባል ፕሮሰስ አለ። ኮንሱላር ሪፖርት በርዝ አብሮድ የሚባል ፕሮሰስ አለ። በዛ በኩል ያልፍና ህፃኑ ፓስፖርቱን ያገኛል። የሚጠቅማችሁ መረጃ ነው በሚል ነው። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።